አወዛጋቢ ስለሆነው የአሰብ ጉዳይና ኢትዮጵያ እንዴት የባህር በር አልባ አገር እንደሆነች በታሪክ ምን ይመስላል የሚለውን ባጭሩ ላስረዳችሁ። እስከ 19ኛው ክፍለ ዘመን አጋማሽ ድረስ አሰብ ማለት ጥቂት አሳ አጥማጆች የሚኖሩባት የአፋር ግዛት ነች። በፈረንጆቹ በ1869 ጁሴፔ ሳፔቶ የሚባል የጣሊያናዊ ሚስዮናዊ የአንድ የጣሊያን ሺፒንግ ላይንስ ካምፓኒን ሪፕሬዘንት በማድረግ ከሁለት የአፋር ሱልጣኔቶች አሰብን ይገዛል። ጣሊያንም አሰብ ስትራቴጂክ ሎኬሽን ላይ እንደምትገኝ ታውቃለች። ያ ማለት ምንድነው? ኢሮፕን ከሚድል ኢስት ኤዥያ ነው የሚያገናኘው የቀይ ባህር ኮሪደር ማለት ነው። በ1882 በፈረንጆቹ ጣሊያን አሰብን ትቆጣጠራለች። በወቅቱ ወደ ኢትዮጵያ የጦር መሳሪያ ይገባ የነበረው በአሰብ በኩል ነው። በ1890 በፈረንጆቹ ጣሊያን ኤርትራን ቅኝ ግዛት አድርጋ ስትቆጣጠር አሰብ የኤርትራ አካል እንዲሆን ተደርጎ ነበረ። ግን ጣሊያኖች ሞር ፎከስ ያደረጉት የምጽዋ ወደብን ማሳደግ ነበር ማለት ነው። ከጊዜ በኋላ ደግሞ ኤርትራ ከኢትዮጵያ ጋር በፌዴሬሽን ስትዋሃድ በፈረንጆቹ በ1952 በኃይለ ሥላሴ ጊዜ ማለት ነው ኢትዮጵያ የአሰብ ወደብን ነበር ለንግድ እንቅስቃሴዋ ስትጠቀም የነበረው። የነዳጅ ማጣሪያ ሁሉ አሰብ ላይ ተገንብቶ ነበር። ከጊዜ በኋላ ደግሞ ኤርትራ ነጻነቷን ስታገኝ በ1985 ዓ.ም ኢትዮጵያ ሙሉ በሙሉ የባህር በሯን አጣች ማለት ነው። ያው በታሪክ እንደሚያሳየው ኢትዮጵያ የባህር በር ነበራት፣ አሰብም ደግሞ የኢትዮጵያ ነበር ማለት ነው። Singom jasisi tomi bila famur moratu namni wakayo agabo boloyo inukatu akuma kanat ifasaku barra jalakisa ulfina kabam karara demo dukana